ሰላም እንዴት ናችሁ? ዛሬ ላይ የንግድ ሱቅና አፓርትመንት ቤቶች ለመግዛት ፈልገን ብሩ እያለን ነገር ግን ችግር የሆኑብንን ታይሞች ማለትም ዲሊቨሪ ያስረክበኛል ወይስ አያስረክበኝም፣ አከፋፈል ችግር፣ ተጨንቄ ከፍላለሁ ወይስ አልከፍልም፣ ያለቀ እንዴት ማግኘት እችላለሁ፣ ቀስ ያልኩ የምከፍለው አማራጭ ባንክ ለምትሉን ጥሩ መፍትሄ በአንድ ቦታ ላይ ሁሉንም ይዘንልዎት ቀርበናል። ስለዚህ የማርኬቲንግ ካምፓኒዎችን ጥቅም በአጭሩ ልንገራችሁ። እነዚህም ፕሮዳክቶች ከእናንተ ፍላጎት ጋር ማች በማድረግ አንድ ጋር ያቀርብላቸዋል። ማርኬቲንግ ፕሪፈረብል የሚሆነው ከእርሶ ፍላጎትና ከእርሶ አንግል ተነስቶ የሚመልስሎት ነው የሚሆነው ማለት ነው። ስለዚህ የሚፈልጉትን ፕሮዳክት አፓርትመንትም ሆነ የንግድ ሱቅ ያለቀ ዲጂታል ካርታ ያላቸው ፕሮግረስ ላይ ያለ ረዘም ላለ ጊዜ ከፍለው የሚረከቡት አማራጭ ስላለው ፕሪፈረብል። ስለዚህ ከነዚህ አኳያ ማርኬቲንግ መምረጥ የተሻለ ኦፈር ይሰጣቸዋል ማለት ነው። አሁን እጃችን ላይ ካሉት ፕሮዳክቶች መካከል ደግሞ አንዳንዶቹን ልንገራችሁ። የንግድ ሱቆችን ያለቁ ዲጂታል ካርታ ያላቸው ባንክ የተመቻቸላቸው ከ2.8 ሚሊዮን ብር ሙሉ ዋጋ ጀምሮ እየሸጠ እንገኛለን። ቅድመ ክፍያቸው ደግሞ 35% ነው። አፓርትመንት ቤቶች ያለቁ ቢሉ ቦሌ ላይ፣ ካሳንቺስ ላይ፣ አያት ላይ፣ ፒያሳ ላይ የትኛው የሚፈልጉት ሎኬሽን ላይ ያለቁ ፕሮግረስ ላይ ያሉ ቀስ እያሉ ከፍለው ባንክ አማራጭ ያለው አማራጭ አድርገን አቀርበንልዎታል። ይህን ኦፈር መውሰድ የምትፈልጉ ከሆነ በቀላሉ የምታደርጉትን ነገር እንገራችሁ። ውጭ ላይ ላላችሁ ሰዎች ዋትስአፓችን ላይ ብቻ ኮንታክት ማድረግ ነው የሚጠበቅባችሁ። ሀገር ውስጥ የሆናችሁ ሰዎች ደግሞ ስልካችን ከዚህ በታች ስለሚገኝ በመደወል እኛ አድቫይዝ እንድናደርጉት፣ እርስዎ ደግሞ የሚፈልጉትን ፕሮዳክት ለእኛ በመንገር መተጋገዝ እንችላለን ማለት ነው። ስለዚህ ሁሌም ምርጫዎት ሰላም የኢንቨስትመንት አማካሪዎች ማድረግ ይችላሉ። እናመሰግናለን።